በአውስትራሊያ ሃኑክ ተብሎ የሚጠራ ክብረ በዓል እያከበሩ የነበሩ 1000 የሚሆኑ ጂውሾች በሁለት ሰዎች ጥቃት ደርሶባቸዋል። ይሄ ነገር የተፈጠረው በአውስትራሊያ ሲድኒ ውስጥ በሚገኝ ቦንዲ በሚባል የባህር ዳርቻ አካባቢ የተዘጋጀ የጂውሾች ሃኑክ ተብሎ የሚጠራ ክብረ በዓል ላይ ነው ይሄ ነገር የተፈጠረው ማለት ነው። በቪዲዮ ላይ የምታያቸው ሁለት ሰዎች ናቸው ጥቃቱን ያደረሱባቸው ማለት ነው። ድልድዩ ላይ ቆመው ዝግጅቱ ወደ ተዘጋጀበት ቦታ ላይ በኃይል በጣም ብዙ ጊዜ ነው የተኮሱት ማለት ነው። በዚህም ጥቃት ምክንያት እስካሁን 15 የሚሆኑ ሰዎች እንደተገደሉ ተነግሯል። 15 ማለት ነው። የሟቾች ቁጥር ሊጨምር ይችላል። ወደ 40 በላይ የሚሆኑ ሰዎች ደግሞ ጉዳት ደርሶባቸው ሆስፒታል መግባታቸው ተነግሯል ማለት ነው። ሁለት የፖሊሶችን ጨምሮ ማለት ነው። እና ይሄ ነገርም ሲፈጠር በጣም ብዙ ሰዎች በድንጋጤ ውስጥ ነው ሲሮጡ ማየት ትችላላችሁ። አሁን በማሳያችሁ ቪዲዮ ማለት ነው። ክብረ በዓሉን ጥለው እንዴት እንደሚሮጡ በዚህ ሰዓት ማየት ትችላላችሁ። እና እነዚህ ሰዎች ደግሞ በሚገርም ሁኔታ አባትና ልጅ ናቸው ይህን ጥቃት ያደረሱት ሰዎች ማለት ነው። አባቱ በዛው ቦታ ላይ ከፖሊሶች ጋር በነበረው የተኩስ ልውውጥ ተገድሏል። እድሜው 50 ዓመት ነበር። ስሙ ደግሞ በኋላ እንደተነገረው ሳድጂድ አክራም ይባላል ማለት ነው። ልጁ ደግሞ የ24 ዓመት ወጣት የነበረ ናቪድ አክራም ይባላል። አሁን የምታዩት ማለት ነው ሲተኩስ የምታዩት ማለት ነው። ብሪጁ ላይ ሆኖ ድልድዩ ላይ ሆኖ ሲተኩስ የምታዩት ልጁ ነው ማለት ነው። ናቪድ አክራም ጉዳት ደርሶበታል። በፖሊሶች ተተኩሶበታል። ግን ደግሞ አልሞተም። አሁንም ሆስፒታል ነው የሚገኘው በዚህ ሰዓት ማለት ነው። አሁን በቪዲዮ ላይ የምታዩት እዚህ ድልድዩ ላይ ሆኖ ነው ወደ ተዘጋጀበት ቦታ ሲተኩሱ የነበረው ማለት ነው። እና አባትየው እዚህ ከጎኑ ወድቆ ልጁ ግን እስቲል እየተኮሰ ነበረ ያለው ጥይት እስኪያልቅ ድረስ ማለት ነው። እንደነገርኳችሁ ልጁም ጉዳት ደርሶበታል። በፖሊሶች ግን ታስሮ ወደ ሆስፒታል መወሰዱ ነው የተነገረው። በዚህ ሰዓት ደግሞ እንደ ጀግና እየታየ ያለ አንድ ሰው አለ። እሱም ሰውዬ ምንድነው ያደረገው መሰላችሁ? እነዚህ ጥቃት እያደረሱ የነበሩ ሁለት ሰዎች አንደኛው ከድልድዩ ወርዶ አባትየው ማለት ነው ወደ ሜዳ ወጥቶ በሚተኩስበት ጊዜ እንደምታዩት በቪዲዮ ሂዶ ታክል ገብቶበት መሳሪያውን ቀምቶት እጅግ በጣም የብዙ ሰዎች ህይወት እንዲተርፍ አድርጓል። ይህ ሰውዬ ደግሞ በዛው አካባቢ ሱቅ ያለው እድሜው የ43 ዓመት የሆነ አህመድ አልአህመድ የሚባል ሰው ነው። በዚህ ሰዓት እንደ ጀግና እየታየ ያለ ሰው ነው። ይህም ሰውዬ መልሶ ጥቃት ደርሶበታል። መሳሪያውን ከቀማው በኋላ እንደምታዩት ማለት ነው። 2 ጊዜ በጥይት ተመቷል። ሆስፒታል ግን አሁን በደህና ሁኔታ እንደሚገኝ ተነግሯል ማለት ነው። አባትየው ግን የሚገርማችሁ ነገር እዚህ መሳሪያው ከተቀማ በኋላ ይሄ ሰውዬ ከቀማው በኋላ ተመልሶ ወደ ድልድዩ ሂዶ መልሶ ሌላ መሳሪያ አውጥቶ ሲተኩስ ነበረ። በዛም ቦታ ላይ ነው ተተኩሶበት የተገደለው ማለት ነው። እና በጣም የሚገርም ነገር ነው የተፈጠረው።